ተማሪዎች በትምህርት ቤት ቆይታቸው ውጥረት ውስጥ የሚከቷቸው አንዳንድ ነገሮች አሉ። የእነዚህ መጨናነቆች ወይም ውጥረቶች ምክንያት ደግሞ ነገሮችን ከሚገባው በላይ አግዝፎ ማየትና መፍትሄዎችን አለማወቅ ሊሆን ይችላል። ዛሬ እነዚህን ችግሮች ከነ መፍትሄዎቻቸው እናያለን። ታዲያ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ የዩቲዩብ ቻናል ቤተሰብ ይሁኑ። አሁን እንቀጥል። አንደኛ፣ ከትምህርት ወድቃለሁ የሚል ፍራቻ። በትምህርት ቤት ጊዜያቸው ተማሪዎችን ከሚያጨናንቋቸው ነገሮች ዋናውና ትልቁ ከትምህርት ወድቃለሁ የሚለው ፍራቻ ነው። ይህ ጉዳይ በተደጋጋሚ የሚከሰትና ተማሪዎችን ብዙ ጊዜ የሚጎዳ ነገር ነው። በተለይ በስነ ልቦና ተማሪዎችን ሊጎዳ ይችላል። ምክንያቱም ወደቀ መባልን ስለምንፈራ ብዙ ጊዜ መጨናነቆች ይታያሉ። ከዚህ ጋር ተያይዞ ድብርት ውስጥ የመሆን፣ የትምህርት ፍላጎት መቀነስና የትኩረት ማጣት ሁኔታዎች ይስተዋላሉ። መፍትሄ፣ ዋናው የመጨናነቃችሁ ምክንያት ውጤት ላልሰራ እችላለሁ ብላችሁ ማሰብ ስለሆነ ይህን ነገር ከስሩ ለማስወገድ ራሳችሁን ወደምትፈልጉት አይነት ተማሪ ማሸጋገር ጥሩ ነው። በአንዴ ላይሆን ይችላል፣ ግን በጊዜ ሂደት ምን ታደርጋላችሁ መሰላችሁ? በመጀመሪያ ራሳችሁን በደንብ ታዘጋጃላችሁ። ለትምህርቱ ተነሳሽነት እንዲኖራችሁ በፕሮግራም ለማጥናት፣ ቱቶሪያሎችን ለመከታተል፣ ጓደኞቻችሁን ለመጠየቅና ክፍል በደንብ ለመከታተል እንዲሁም ለመሳተፍና የመሳሰሉት። እነዚህ ነገሮች በትምህርታችሁ ውጤታማ እንድትሆኑ ያደርጋችኋል፣ ጭንቀታችሁን ያስወግዱላችኋል። ነገር ግን ልብ በሩ፣ ምናልባት በዝቅተኛ ደረጃ ላይ የምትገኙ ተማሪዎች ከሆናችሁ ትጋትና ትዕግስት ያስፈልጋችኋል። ሁሉም ነገር በአንዴ አይሆንም። ቀስ በቀስ ራሳችሁን ማሻሻል ትችላላችሁ። ሌላ ግን ትምህርቱን የማትፈልጉ ከሆነ ብዙ ልትሰሩት የምትችሉት ነገር ስላለ ያን ያህል መጨናነቅ አያስፈልግም። ሁለተኛ፣ የትምህርት ጫናዎችን ማኔጅ ማድረግ አለመቻል። ትምህርት በአግባቡ ማኔጅ ካልተደረገ ጫና ውስጥ ሊከት ይችላል። የቤት ስራዎች መደራረብ፣ የአሳይመንት መብዛት፣ የትምህርት አሰጣጥ የተንዛዛ መሆንና እንዲሁም የምታጠኗቸው ነገሮች እየተደራረቡ መሄድ ጫና ውስጥ ሊከቷችሁና ለትምህርቱ ያላችሁን ፍላጎት ሊቀንሱት ይችላሉ። መፍትሄው፣ ልብ በሉ፣ ጊዜ ወርቅ ነው ይባላል። ጊዜ ወርቅ የሚሆነው የተሰጣችሁን ነገር በደንብ መስራትና ጊዜያችሁን መጠቀም ስትችሉ ነው። ስትማሩ ለሰዓታችሁ ክብር ያላችሁ እንዲሁም ጊዜያችሁን በደንብ የምትጠቀሙ ሰዎች መሆን አለባችሁ። መምህሩ ማስተማር ከጀመረበት ቀን አንስታችሁ እስካላችሁበት ሁኔታ ድረስ እያንዳንዷን ቀን በሚገባ መጠቀም አለባችሁ። ዛሬ ማድረግ ያለባችሁን ነገሮች ዛሬ መስራት ከቻላችሁ ሁሉም ነገር እየተስተካከለ ይመጣል በራሱ ጊዜ። ስለዚህ የእቅድና የመርህ ሰው ስትሆኑ በጣም ስኬታማ እየሆናችሁ ስለምትመጡ ደስተኛ ትሆናላችሁ። ይህ ደግሞ ከመጨናነቅ ይታደጋችኋል። ሶስተኛ፣ ካለውበት ደረጃ ወርዳለሁ የሚል ፍራቻ። በተለይ በጎበዝና መካከለኛ ውጤት በሚሰሩ ተማሪዎች ዘንድ የሚከሰት መጨናነቅን ሊያስከትል የሚችል ጉዳይ ነው። ከዚህ ጋር ተያይዞ ለረጅም ጊዜ ያለ እረፍት ማጥናት፣ ራስን ማጨናነቅና ለድብርት መጋለጥ ይታያል። ማለትም ሁሉን ነገር ከአቅም በላይ ለማድረግ በሚደረጉ ግብግቦች። ይህ የሚመጣው ደግሞ ከበታች ያሉ ተማሪዎች ይበልጡኛል ወይም ይደርሱብኛል ከሚል አጉል ፍራቻ ነው። መፍትሄው፣ በእርግጥ ውድድርና ፉክክር በሚነጣት ዓለም ውስጥ ነን። ነገር ግን ተረጋጉና አስቡ። በትምህርት ቤት ቆይታችሁ ይሁን በሌላ የህይወት ገጠመኝ እናንተ ልታሳኩት የምትፈልጉት ነገር አለ። ከዚያ ግባችሁ አንጻር ጠንካራና የማይበገር ሁኑ እንጂ በሰዎች ምልከታ ራሳችሁን አትመዝኑ። ጎበዝ መሆን፣ የተሻለ ውጤት ማምጣት፣ ቤተሰቦቻችሁን ማስደሰት ሁላችንም የምንፈልገው ነገር ሊሆን ይችላል። ሆኖም ራሳችሁን እስኪጎዳችሁ ድረስ መጨናነቅ የለባችሁም። በቃ ረጋ ብላችሁ ጊዜያችሁን በደንብ እየተጠቀማችሁ ጥሩ የአጠናን ቴክኒኮችን በመከተል የቻላችሁትን ያህል አድርጉ። ውጤታማ ትሆናላችሁ። አራተኛ፣ ወደፊት ልትማሩ የምትፈልጉትን ፊልድ ለመለየት መቸገር። አብዛኛው ተማሪ ለወደፊት መማር የሚፈልገውን ነገር ለማወቅ ይቸገራል። ሶሻል ልማር፣ ናቹራል፣ ከነዚህ ውስጥ ደግሞ የቱን ፊልድ ልምረጥ እያለ የሚጨናነቅበት ሁኔታ አለ። አዎ፣ በእርግጥ ተማሪዎች ወደፊት የሚፈልጉትን ነገር ወይም የትምህርት መስክ ለመለየት አንዳንድ ግልጽ የማይሆኑና የማይገቡ ነገሮች ወይም ተግዳሮቶች ይኖራሉ። ስለዚህ ከሀገሪቱ የኢኮኖሚ እንዲሁም ተማሪ የመቀበል አንጻር ለመወሰን መቸገር ይታያል። መፍትሄው፣ በአሁኑ ጊዜ ከሚገባው በላይ የመረጃ ልውውጥ ያለበት ወቅት ነውና ምን አለ መሰላችሁ፣ መጀመሪያ ራሳችሁን በደንብ ገምግሙ፣ ውስጣችሁን አዳምጡ፣ ዝንባሌያችሁን ለዩ። ይህ ደግሞ ጥርት ያለ መንገዳችሁን ያሳያችኋል። ሌላው ስለምትፈልጉት ፊልድ ለማወቅ በቅርብ ያሉ ሰዎችን ብትጠይቁ ይመከራል። ስትጠይቁ ብዙ ሰዎችን ብትጠይቁ ጥሩ ነው። ከዚህ ቀጥሎ እንደ ዩቲዩብ እና ጉግል ላይ ያሉ አንዳንድ ጠቃሚ መረጃዎች ስላሉ እነዚህን በማቀናጀት የምትፈልጉትን ነገር ማግኘት ትችላላችሁ። አምስተኛ፣ ስጠየቅ ብሳሳትስ? ትምህርት ቤት አካባቢ በነበሩበት ጊዜ የማየው ነገር ስህተት የጸዳ ተማሪ እንዲኖር መፈለግ ነው። ማለትም ተማሪዎች ስለተጠየቁ ሳይሆን ትክክል የሚባል ነገር ስለመለሱ ይጨበጨብላቸዋል፣ ይሞካሻሉ ምናምን። ነገር ግን መጠየቅና መሳሳት ነው ትልቁ ነገር። ለማንኛውም አብዛኛው ተማሪ እያወቀው እንኳን ብሳሳትስ ብሎ ለመመለስና በንቃት ለመሳተፍ ይፈራል። ተማሪዎችና መምህራኖች የሆነ ነገር ቢሉኝስ የማለት ሁኔታ ይስተዋላል። መፍትሄው፣ በእርግጥ ስለምትሆኑ የስህተት ጥቅሙ ያን ያህል ላትረዱት ትችላላችሁ። ነገር ግን ትልቅ የመሆንና የመለወጥ የምትችሉት በቻላችሁት መጠን መሞከር ስትችሉ ነው። ስህተትም ይሁን ትክክል፣ ስህተት ስሩ አይባልም። ነገር ግን የመሰላችሁን ጥያቄ መጠየቅና መመለስ ተፈጥሯዊ ጉዳይ ነው። በቻላችሁት ጥያቄ እንዲሁም መልስ ተማሪዎች ወይም መምህራኖች ላይደሰቱ ይችላሉ። ነገር ግን እናንተ ራሳችሁን ልትገመግሙበት ትችላላችሁ። ስለዚህ ብዙም ሳትጨናነቁ ተሳተፉ፣ የቻላችሁትን ያህል ማለት ነው። ስድስተኛ፣ ምን ይሉኝ ነው። ተማሪዎች አንዳንዴ ስለ ራሳቸው ያስባሉ። ባለባበሳቸው፣ ባላቸው ተቀባይነት፣ በትምህርታቸውና እንዲሁም በሌሎች በራሳቸው ያለመተማመንና ስህተት
የመስራት አባዜ ይታያል። ማለትም አንዳንድ ነገሮች እንደጎደሏችሁ ልታስቡ ትችላላችሁ። እናንተና እንዲህ ቢሉኝስ፣ መምህሮች ቢያዩኝስ እያላችሁ መጨነቅ ይታያል። በእርግጥ በስነ ምግባር ትሁትና አስተዋይ ብትሆኑ ብዙ ነገር ታተርፋላችሁ። ነገር ግን ምንም ነገር ካላጠፋችሁ እንዲሁ ዝም ብላችሁ መጨናነቅ አያስፈልግም። መፍትሄው ሁሌም ነገሮች ታደርጉ ጥሩና መጥፎ ለይታችሁ ወቁ። ከዛም ራሳችሁና ሌሎችን የማይጎዳ ነገር ለማድረግ ሞክሩ። ነገር ግን ከዚህ በኋላ ስላለው ነገር በፍጹም እንዳትጨነቁ። ተረጋጉና ነገሮችን ማድረግ ጀምሩ። ምናልባት አንዳንድ ነገሮች ሊጎዳችሁ ይችላል። እነዛን ደግሞ ቀስ በቀስ ማስተካከል ትችላላችሁ። ሰባተኛ ስለ ወደፊት ህይወታችሁ እርግጠኛ ለመሆን። በተለይ የትምህርት ውጤታችሁ ጥሩ ካልሆነ አንዳንድ የወደፊት እጣ ፈንታችሁ ሊያስጨንቃችሁ ይችላል። ምን ማድረግ እችላለሁ፣ ምን መሆን የምፈልገው የሚለው ነገር ያጨናንቃችሁና ውጥረት ውስጥ ሊከታችሁ ይችላል። ነገር ግን በጣም አንድ ነገር እርግጠኛ ሆኜ የምነግራችሁ ትምህርቱ እንደማያዋጣችሁ እርግጠኛ ከሆናችሁ በደንብ ተረጋግታችሁ አስቡ። ብዙ ልትሰሯቸው የምትችሏቸው ስራዎች አሉ። በሌላ አስተማሪ ቪዲዮ ውስጥ መልካም ጊዜ ተመኘው።